ሰላም ዩቲዩብ ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ከባለፈው ቪዲዮ እየቀጠለ ቪዲዮ ይዤላችሁ መጥቻለሁ። በባለፈው ቪዲዮ እንዴት ካፕከት ላይ ቪዲዮዎችን ኤዲት ማድረግ እንደምትችሉ አሳይቻችሁ ነበር። ዛሬ ደግሞ እንዴት ቪዲዮዎችን ሪቨርስ እንዲሁም ፍሪዝ ማድረግ እንደምትችሉ አሳያችኋለሁ ማለት ነው። በዛውም ደግሞ እንዴት ቪዲዮዎችን ኤክስፖርት ማድረግ ማለትም ዩቲዩብ ላይ እንዴት አድርጋችሁ መፖሰት እንደምትችሉ፣ ቲክቶክ ላይ ሆነ ዩቲዩብ ላይ እንዴት አድርጋችሁ መፖሰት እንደምትችሉ አሳያችኋለሁ ማለት ነው። ቪዲዮዎቹ ደግሞ ኳሊቲ እንዲጨምር ማለትም ኳሊቲ እንዲኖረው 4K እንዲሆን ከፈለጋችሁ እንዴት አድርጋችሁ ማድረግ እንደምትችሉ ሙሉን ነገር ዛሬ ያሳያችኋለሁ ማለት ነው። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡን እንዳትረሱ ማለት ነው። አሁን ቀጥታ ቪዲዮን በኋላ ሪቨርስ ሳደርገው ግራ እንዳይገባችሁ አሁን የመጀመሪያውን ሪቨርስ ያልሆነውን ቪዲዮ አሳያችኋለሁ ማለት ነው። እንደምታዩት ከዛ ወደዚህ ነው እየመጣ ያለው ቪዲዮ ማለት ነው። ሪቨርስ ስታደርጉት ደግሞ ይገለበጣል ማለት ነው። ላሳያችሁ። እዚህ ከታች ትመጡና ሪቨርስ የምትለዋን ትፈልጋላችሁ። ቪዲዮን አንድ ጊዜ ክሊክ ታደርጉትና ማለት ነው። እዚህ ሪቨርስ የምትለዋን ትፈልጋላችሁ። ሪቨርስ የምትል ማለት ነው። እዚህ ጋር ሪቨርስ የምትላለች አንድ ጊዜ ብቻ ነካ ማድረግ ነው ከእናንተ የሚጠበቀው። ራሱ እስከ 100 ቁጥርና ራሱ ሪቨርስ ያደርጋል ማለት ነው። ስለዚህ እናንተ ሪቨርስ የሚሆንላችሁን ቦታ ሰሌክት ያደርጋችሁ ትሰጡታላችሁ ማለት ነው። ራሱ ሪቨርስ ያደርግላችኋል ማለት ነው። ሪቨርስ ቀላል የሆነ ነገር ነው ማለት ነው። አሁን 100 ቁጥሩ ሲጨርስ ሪቨርስ አድርጎ ጀነሬት አድርጎ ይጨርስልናል። በጣም ቀላል የሆነ ነገር ነው። ባይዘይ ፍሪዝ ደግሞ እንዴት ማድረግ እንደምትችሉ ማሳያችኋለሁ ቀጥዬ ማለት ነው። አሁን እዩ ቅድም ሳሳያችሁ ከዛ ወደዚህ ነበር የመጣው። አሁን ደግሞ እዩ ከዚህ ወደዛ ነው እየሄደ ያለው ማለት ነው። ስለዚህ እናንተ የምትፈልጉት ሪቨርስ እንዲሆንላችሁ የምትፈልጉትን እንዲይዛችሁ ሴሌክት ያደርጋችሁ ማለት ነው ሪቨርስ ማድረግ ትችላላችሁ ማለት ነው። በጣም ቀላል የሆነ ነገር ነው። አሁን ደግሞ እንዴት አድርጋችሁ ፍሪዝ ማድረግ እንደምትችሉ አሳያችኋለሁ ማለት ነው። እዛው ቅድም ሪቨርስ የሚለው ቦታ ትሄዱና ከሪቨርስ አጠገብ ነው ያለችው ፍሪዝ የምትለዋ ማለት ነው። አንድ ጊዜ ብቻ ነካ ነው የምታደርጓት፣ እሷን ፍሪዝ አደረገልኝ ማለት ነው። ለምሳሌ እዩ እዚህ ጋር ይንቀሳቀሳል፣ እዚህ ጋር ፍሪዝ ሆነ ማለት ነው። ከዛ ይንቀሳቀሳል ማለት ነው። ፍሪዝ ማድረግ በጣም ቀላል የሆነ ነገር ነው ማለት ነው። እንዲህ ሰሌክት ብቻ አድርጋችሁ ሰጡታላችሁ። አሁን ይሄን ፍሪዝ እንዲያደርግልኝ ከፈለኩ ሄጄ ምን እለዋለሁ ፍሪዝ ብቻ የምትለዋን ነካለሁ ማለት ነው። ፍሪዝ ብቻ የምትለዋን ነካለሁ፣ ይኸው ፍሪዝ ይሆናል። አያችሁ፣ ከዛ ፍሪዝ ይሆናል፣ ከዛ ይሄዳል ማለት ነው። እናንተ ደግሞ ከፈለጋችሁ እቺን ማሳጠር ትችላላችሁ፣ እንዲያረጋችሁ ማሳጠር ትችላላችሁ ማለት ነው። ከዛ ቪዲዮ ማየት ይችላል፣ እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። አሁን ደግሞ እሱን ካሳያችሁ ቪዲዮአችሁ ደግሞ ጥራት እንዲኖረው ማለትም ጥራት እንዲኖረው ወይም 4K እንዲሆን ከፈለጋችሁ እንዴት ማድረግ እንደምትችሉ አሳያችኋለሁ ማለት ነው። እዚህ ከላይ 1080 የምትለዋን ክሊክ ታደርጓታላችሁ ማለት ነው። ወደ ታች ክሊክ ታደርጓታላችሁ እንዲህ ማለት ነው። እቺን መሙላት ነው ማለት ነው። በቃ ከእናንተ የሚጠበቀው እቺን መሙላት፣ እቺን ኦን ታደርጓላችሁ። በቃ ማለት አሁን ታያችሁ 2K እና 4K ነው ማለት አንድ ላይ ናቸው። ስለዚህ ጥራቱን ይጨምራል ማለት ነው። ሁልጊዜ ኤክስፖርት ከማድረጋችሁ በፊት እነዚህ ነገሮች መስራት ማብራት አለባችሁ፣ መሙላት አለባችሁ ማለት ነው። እንደዛ ማድረግ አለባችሁ ማለት ነው። ከዛም በኋላ እንዴት ደግሞ ኤክስፖርት ማድረግ እንደምትችሉ ላሳያችሁ። እዚህ ጋር ኤክስፖርት የምትለዋል ትነካላችሁ ማለት ነው። ኤክስፖርት የምትለዋል ስትነኩ እስከዚህ እንዲህ ይሆናል። ከዛ እስከ 100 ቁጥርና ኤክስፖርት ያደርጋል ማለት ነው። የትኛው ላይ ደግሞ እናንተ መፖስት እንደምታዩት እዚህ ጋር ሼር ቱ ቲክቶክ ሚሊዮን ከነካችሁ ቲክቶክ ላይ ፖስታል። ኢንስታግራም ካላችሁ ኢንስታግራም ላይ፣ ዩቲዩብ ካለ ዋትስአፕ፣ ፌስቡክ ላይ ፈለጋችሁት ላይ መፖስት ትችላላችሁ ማለት ነው። አንድ ጊዜ ትነኩታላችሁ። ለምሳሌ ላሳያችሁ፣ ወደ ዩቲዩብ ይወስዳችኋል። ከዛ ኤዲት ኢንቱ ሾርት የምትልና እዚህ ጋር ደግሞ ቪዲዮ ከሆነ ደግሞ ኔክስት ትሉታላችሁ ማለት ነው። ኤዲት ኢንቱ ሾርት የምትለውን ከነካችሁ ምን ያደርጋል? እንደ ሾርት አድርጎ ነው የሚይዘው። ነገር ግን ኔክስት ካላችሁ ደግሞ እንደ ሎንግ ቪዲዮ አድርጎ ነው የሚይዘው ማለት ነው። ስለዚህ
እንዴት አድርጋችሁ ኤክስፖርት ማድረግ እንደምትችሉ፣ እንዴት አድርጋችሁ ቪዲዮዎችን ሪቨርስ እንዲሁም ፍሪዝ ማድረግ እንደምትችሉ፣ የቪዲዮዎችን ደግሞ ሃይ ኳሊቲ እንዲሆን ማለትም 4K and 2K እንዲሆን ከፈለጋችሁ እንዴት ማድረግ እንደምትችሉ በዛሬ ቪዲዮ አሳይቻችኋለሁ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። በሌላ ቪዲዮ እስክንገናኝ ድረስ ቻው።